አላህ በምንም ባቅጣጫ አይገለጥም፣ በቦታ አይገለጥም። አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። የዚህ የአሽዓሪያ የነሱ የአቂዳቸው የሙዕተዚላዎችም እንደዚሁ አቂዳ ነው። ከሙዕተዚላዎች የወሰዱት አቂዳ ነው። አላህ ሱብሓነሁ ወተዓላ በቦታ አይገለጽም የሚለው። አላህ ግን ራሱን በቦታ ገልጿል ቁርአን ውስጥ ማለት ነው። አአሚንቱም መን ፊስ ሰማ አንደኛው ይሄንን፣ ሁለተኛው ደግሞ እንደዚሁ አርረሕማኑ ዐለል ዐርሺ እስተዋ ነቢዩም ሰለላሁ ዐለይሂ ወሰለም ገልጸውታል። ስለዚህ የተናገረው ንግግር ባጢል ነው ማለት ነው። ሌላው አላህ ስብሓነሁ ወተዓላ በአቅጣጫ የለም ይላሉ። ነቢዩ ሰለላሁ ዐለይሂ ወሰለም ሴት ባሪያዋን በጠየቋት ጊዜ አይነ አላህ ሲሏት አላህ የት ነው ሲሏት እሷ መልሷ የነበረው ፊስ ሰማ ከሰማይ በላይ ብላ ነበረ የመለሰችው። አላህ ስብሓነሁ ወተዓላ በቦታ የለም በአቅጣጫ የለም የሚለው የኢስላም አስተምሮት አይደለም። እንደውም ሙዕተዚላ የሚባሉ ፊርቃዎች እነሱ ያመጡት የሆነ ቢድዓ ነው። እነሱ ያመጡት የሆነ አዲስ የሆነ አመለካከት ነው። ሰይድና ዓሊ ምን አሉ? ኢነላህ ኸለቀል ዐርሸ ኢዝሃረን ሊቁድረቲህ፣ አላህ ዐርሽን ኸለቀው ሀያልነቱን ለመግለጽ ነው አሉ አትበል፣ ምክንያቱም አላሉምና ማለት ነው። ታላቁ አሚሩል ሙእሚኒን ዓሊ ብን አቢ ጣሊብ ይህንን ንግግር አልተናገሩም። እሳቸው እንዲህ ብለዋል በሚል የዘገበው አቡ መንሱር አልበግዳዲ አልፈርቁ በይነ አልፊረቅ የሚባል ኪታቡ ላይ ያለምንም ሰነድ ምንም አይነት ደዒፍ ሰነድ እንኳን የሌለው የተቀጠፈ የሆነ ዘገባ ነው። እንደዚህ አይነት ሪዋያዎች በብዛት ከሺዓዎች ከምናምኖች መውዱዕ የሆኑ ንግሮች ነው የምትጠቀሙት። ስለዚህ አልኢማም ዓሊ ይህንን ነገር ብለዋል ብሎ መናገር ስህተት ነው። ተሳስታችሁ ሰዎችን አታሳስቱ። ምንም ሰነድ የለውም። ምንም ሰነድ የሌለው የሆነ ንግግር ነው። ውድቅ የሆነ ንግግር ነው። ለማስረጃነት ብቁ አይደለም። እናንተ ቁርአን ሲመጣላችሁ ተዊል ያላችሁ ታጠመሙታላችሁ። የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ሲመጣ በዛሂሩ አይወሰድም እያላችሁ ታጠመማላችሁ። የአኢማዎች ንግግር ሲመጣ ልክ እንደዚሁ ለባጢላችሁ ጊዜ መውዱዕ የሆነ ባጢል የሆነ ዘገባዎች ማስረጃ አድርጋችሁ ትጠቀማላችሁ። ይህ ከባድ ስህተት ላይ ነው የሚጥላችሁ። እንደገና አርሽን ተፈጠረ በኋላ አርሽ ላይ ተቀመጠ የሚል የለም። ላ ሚነ ሰለፍ ወላ ሚነል ኸለፍ፣ ተሰለፍም አልተያዘ ተኸለፍም አልተያዘ አደረውንሞች። ይህም ግልጽ የሆነ ስህተት ነው። ከሰለፎች አርረሕማኑ ዐለል ዐርሺ እስተዋ የሚለው የቁርአን አንቀጽ ላይ ጀለሰ በሚል ፈስረዋል። ይህንንም የአልኢማሙ አሕመድ ልጅ የነበረው አብዱላህ ኪታቡ ሱና በሚል ጀህሚዮች ላይ ረድ ለማድረግ ያዘጋጀው ኪታብ ላይ 10ኛው አተር ላይ ሐደተኒ አሕመድ ብኑ ሰዒድ አቡ ጃዕፈር አዳሪሚ ቃል ሰሚዕቱ አቢ የቁል ሰሚዕቱ ኻሪጀተ የቁል አልጀህሚየቱ ኩፋር፣ ጀህሚዮች ኩፋሮች ናቸው። በሊጉ ኒሳአሁም አነሁነ ጠዋሊቅ፣ ለሴቶቻቸውም አድርሱላቸው መልእክት እነሱ የተፈቱ መሆናቸው። ወአነሁነ ላ የሕሊና ሊአዝዋጅህና፣ ለባሎቻቸውም ሐላል አይደሉም። ምክንያቱም ጀህሚዮች ዑለሞች ያከፍሯቸዋል። ላ ተዑዱ መርዳሁም፣ የእነሱ የታመመንም አትጠይቁ። ወላ ተሽሀዱ ጀናኢዘሁም፣ ጀናዛቸውም አትሳተፉ። ثم ተላ ጣሃ ማ አንዘልና ዐለይከ አልቁርአነ ሊተሽቃ ኢላ ቀውሊሂ ዐዘ ወጀል አርረሕማኑ ዐለል ዐርሺ እስተዋ። ከዛ ምንድን ነው ያለው? ወሀል የኩኑ ልስቲዋኡ ኢላ ቢጁሉስ፣ ኢስቲዋ የሚባለው ነገር በመቀመጥ እንጂ ይሆናልን በማለት ይህንን ያረጋግጣል ማለት ነው። ሌሎችም በርካታ ሪዋያዎች አሉ ዑለማዎች የተቀበሏቸው ማለት ነው፣ አልኢማሙ አሕመድን ጨምሮ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። አህለ ሱና በሁለት አይከፈሉም። አህለ ሱናዎች የሐቅ ባለቤቶች ናቸው። የሐቅ ባለቤቶች ሁለት ቦታ አይከፈሉም። ድሮም የነበሩ ናቸው፣ ዘንድሮም ይኖራሉ፣ ወደፊትም አላህ ሱብሓነሁ ወተዓላ ያኔ እስካቆያቸው ጊዜ ድረስ የሚቆዩ ናቸው። የሐቅ ባለቤቶች ሰለፍ ማለት ይከፈላሉ። ሰለፎች አይባሉ። በሶስት ቁሩን ላይ ያሉ ኸይሩ ቁሩን ቃርኒ ስመለዚን የሉነሁም ስመለዚን የሉነሁም፣ በሶስቱ ክፍለ ዘመን ያሉት ሰለፍ ይባላሉ። ወይንም ከ500 ዓመት በስተፊት ያሉት ሰለፍ ይባላሉ። ከዛም በኋላ ያለው ምን ይባላል? ኸለፍ። እንግዲህ አህሉ ሱና ወልጀማዓ ሲከፈል እነኚህ ሁላ ማለት ነው አላህን ከሁሉም ነገር ከምንም ነገር አጥርተው ከአቅጣጫም አጥርተው ከቦታም አጥርተው ነው የሄዱት። ለአላህ ምንም ሸቢህ አምሳያ ሳያረጉ፣ ለአላህ አቅጣጫ ሳያረጉ፣ ለአላህ ቦታ ሳያረጉ። ይሄ ነው ሶስተኛው መዝሃቡ ሙሸቢሂ ወልሙጀሲሚ፣ የሙጀሲማና ለአላህ አካል የሚያደርጉ ለአላህ ተሽቢህ የሚያደርጉ የነሱ መዝሃብ ነው። እኛ በዛ ውስጥ የለንበትም፣ አያገባንም። አይደለም እንዴ? እና አላበዛውም ኢንሻአላህ።
ስለ አላህ ካወራን ብዙ ሰዓት ይፈጃል ኢንሻአላህ ሙታሲም ቢኩል መከማል የሚለውን ይዛለን ከጎደሎ የጠራ የሆነ ጌታ ነው ይሄንን ይዛለን ኢንሻአላህ